ተመልካቾቻችን እንደምን አላችሁ? የሰዓቱን አቤትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም የኦሮሚያ መንግስት ከ12 በላይ ሜካናይዝድ መሳሪያ የጫኑ መኪኖችን ወደ ክልሉ ማስገባቱ ታወቀ። መሳሪያው በ12 ኮንቴነር ታሽጎ በኦሮሚያ ክልል ልዩ ኃይል ታጅቦ ወደ ኢትዮጵያ የገባ ሲሆን ለኦሮሚያ መንግስት መሰጠቱ ታውቋል። የክልሉ መንግስት ከዚህ በፊትም በተመሳሳይ ወደ ክልሉ ዘመናዊ መሳሪያ ማስገባቱ ይታወቃል። የገባው መሳሪያ ለክልሉ ልዩ ኃይል እንደሚሰራጭም መረጃዎች ይጠቁማሉ። የክልሉ ልዩ ኃይል በዚህ ልክ ማስታጠቅ ዓላማው ሌሎችን መሰልቀጥ መሆኑን ተረድቶ የአማራ ህዝብ እንዲሁም ሌሎች የኢትዮጵያ ህዝቦች በተመሳሳይ የፋኖን ትግል መደገፍ እና መደራጀት እንዳለባቸው መረጃዎች ያመለክታሉ። በሌላ ዜና ዶክተር ጸጋዬ ስሜነህ በአገዛዙ ተገደለ። የአማራ ክልል ጤና ቢሮ የስራ ባልደረባ እና ወጣቱ የአማራ ምሁር በጨካኞቹ የአብይ አራዊት ተረሸነ። እንደ ህዝብ አማራን በዋናነት ደግሞ የአማራ ምሁራንን ማሳደድና መግደል የማይሰለቸው ዛሬም እንደ ትላንቱ ለአማራ ህዝብ ንቁ ተቆርቋሪዎችን እና ምሁራንን እየመረጠ መብላቱን ተያይዞታል። ለመረጃ ምንጮች ከሆነ በትላንትናው ዕለት ጥር 26 2018 ዓ.ም በባህር ዳር ከተማ ላይ ያገዛዙ የጸጥታ አካላት እንደወሰዱት እና እንደገደሉት ይናገራሉ። የጸጥታ አካላት በምን እንደጠረጠሩት አናቅም ያሉት ባልደረቦቹ ከፌዴራል የጤና ቢሮ የሚመጡ እንግዶችን ለመቀበል በተዘጋጀንበት ሁኔታ መጥተው በከፍተኛ ደረጃ እየደበደቡና እያዋከቡ በመኪና ይዘውት ሄዱ ይላሉ። ሁለቱም ሲያስረዱ ፍተሻ ማድረጋቸውን የመረጃ ምንጮቻችን አክለው አሳውቀዋል። በቤቱ ፍተሻ ካደረጉ በኋላ ተመልሰው ሄዱ ያሉት የመረጃ ምንጮች ምን እንዳገኙና ምን ፈልገው እንደነበር ማወቅ አልቻልንም፣ ነገር ግን መጥታችሁ ሬሳ ውሰዱ አሉን ብሏል ቤተሰቦቹ። በዚህ ሰዓትም የዶክተር ጸጋዬን ሞት አካል ቤተሰቦቹ መቀበላቸውን አሳውቀዋል። መረጃ ምንጮቹ አክለውም እንደዚህ አይነት ግልጽ ግድያ በአማራ ክልል ከተሞች በአገዛዙ ጦር እየተስፋፋ መምጣቱን ጠቅሰዋል። ወደ ሌላ ዜናችን ስናልፍ በአብይ አህመድ የተሳቱ የፖለቲካ ስሌት እየተመራች ያለችው ኢትዮጵያ ብዙዎችን ጠልፋ እየበላች ነው። ብዙ ለሀገር ድንበር መዋደቅ የሚገባቸው ጄኔራልና ኮሎኔሎች የአማራን ህዝብ ለመጨፍጨፍ በገቡበት ቀርተዋል። በትናንትናው ዕለት ኮሎኔል አየለው አበበ በፋኖ አፈሙዝ ላይ መለስ ተሸኝቷል። እንደዚህ አይነት አሟሟት እና የአንድን ቡድን ወይም ግለሰብ ፍላጎት ለማስደሰት የሚደረጉ መስዋዕትነቶች መጨረሻቸው የተልከሰከሰ ሞትና በታሪክም አሳፋሪ መሆኑን መገንዘብ ያስፈልጋል። ሌሎችም ይህንን ተረድተው ሳይመሽ በጊዜ የአማራ ክልልን ትግል መቀላቀል ይኖርባቸዋል ብለን እናምናለን። ሌላ ዜና የወርቅ ሜዳ ከተማ የሰላም አየር አግኝታለች። በጃዊ ወረዳ ወርቅ ሜዳ ከተማ 1 ዓመት ከ5 ወር ያክል በአረመኔው መንግስት ስርዓት ሰራዊት የከተማ ማህበረሰብ ሲሳቀቅ፣ ሲዘረፍ፣ ሴቶች ሲደፈሩ፣ ዘርፈ ብዙ ሰቆቃዎች ሲደርስበት ቆይተዋል። ይሁን እንጂ በቀጠናው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የፋኖ ሰራዊት በአረመኔው የአብይ ገረድ ሰራዊት ላይ በሚያደርገው ተደጋጋሚ ጦርነት የጠላት ኃይል በመምታት ስቦ በማስከዳት የከተማዋን ሙሉ ህዝብ ከፋኖ ጎን እንዲቆም በማድረግ ከፍተኛ የበላይነት ስለተወሰደበት እና ኪሳራ ስላጋጠመው በቀን 23/05/2018 ዓ.ም ከተማዋን ለቆ ወጥቷል። ከአንድ ዓመት በላይ የተሰቃየው የወርቅ ሜዳ ህዝብ በቀን 26/05/2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አመራሮች እና ከፓዊ ወረዳ ጊዜያዊ መንግስት አመራሮች ጋር ጥልቅ ውይይት በማድረግ ለማንኛውም ልማትና እድገት መሰረቱ ሰላም ስለሆነ ሰላም ለማምጣትና ይህንን አረመኔ የአብይ ስርዓት ለማስወገድ ከመቼውም ጊዜ በላይ በበለጠ ቆርጠን እንሰራለን ሲሉ የከተማው ነዋሪዎች ተናግረዋል። እንዲሁም የቀበሌ ጊዜያዊ መንግስት አደረጃጀትና መዋቅሮችንም መዘርጋት ተችሏል ሲል
መረጃውን አድርሶናል። የኤርትራ የማስታወቂያ ሚኒስትር ትላንት አብይ አህመድ በፓርላማ በህዝብ ተወካዮች ምክር ቤት ቀርቦ የኤርትራ ጦር ሚና በተመለከተ የሰጠውን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ሲሉ በጽኑ ተቃውመዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን አውስተዋል። አቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎችና ከፍተኛ የጦር መኮንኖች በሰሜኑ ጦርነት ወቅትም ሆነ ከጦርነቱ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት የክብር ሜዳሊያዎችን ሲሸልሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታ የካደና የህዝብ ግንዛቤ ለማዛባት የታለመ እንደሆነ ጠቁመዋል። ሚኒስትሩ አክለውም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደው ወታደራዊ አጀንዳ ማመቻቻና ማስተባበያ እንዲሆን ታስቦ የተዘጋጀ ነው ሲሉ ገልጿል። ጠቅላይ ሚኒስትር አብይ በንግግራቸው ወቅት የተጠቀሙትን የጎላን ኮረብታዎች ንጽጽርም ሚኒስትሩ ጠቅሰውታል። ጠቅላይ ሚኒስትር በንግግራቸው ውስጥ የጎላን ኮረብታዎች እንደ ምሳሌ መጥቀሳቸው በኤርትራ ላይ ያላቸውን ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ብለዋል። ለማብራሪያ ያህል የኤርትራ መንግስት በከፍተኛ ባለስልጣኑ በኩል የሰጠው ይህ ምላሽ በሁለቱ ሀገራት መካከል የነበረውን ወታደራዊ ትብብር አብቅቶለት ወደ ከፍተኛ የቃላት ፍጥጫ መሸጋገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው የኤርትራ አማጽያን እየደገፈች ነው የሚለው ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚሉ ውንጀላ ቀጠናው ላይ ከፍተኛ ስጋትን ደቅኗል። ለሰዓቱ የነበሩ አጫጭር ዜናዎች እነዚህ ነበሩ። በሌላ ዜና እስከምንገናኝ መልካም ምሽት።